እውቀትና አቅም እያላችሁ የንግግር ፍርሃት በመኖሩ ምክንያት በጣም ብዙ እድሎችን እያጣችሁ ላላችሁ ሰዎች የንግግር ፍርሃታችሁን ማጥፋት የምትችሉባቸውን ቲፖችና ቴክኒኮች ይዤላችሁ መጥቻለሁ። ለማታውቁኝና ለመጀመሪያ ጊዜ ለምታዩኝ ሰዎች ስሜ ቤተልሔም ወዳጆ ይባላል። በትሬኒንግ ኢንዱስትሪ ላይ ኦልሞስት ለ4 ዓመት እየሰራው ቆይቻለሁ። ማስተርሴን ደግሞ በሶሺዮሎጂ በመስራት ካውንስል ለማድረግ በቂ እውቀትን ይዤ ወደ እናንተ መጥቻለሁ። በዚህ ቻናል ላይ ፐብሊክ ስፒኪንግ እና ኮሚኒኬሽን፣ ኮንፊደንስ፣ የተለያዩ ፐርሰናል ዲቨሎፕመንት ቲፖችን፣ ድምድን ማስተካከል፣ የተለያዩ ነገሮችን በሰፊው እናነሳለን። ቁም ነገር ማየት የምትወዱ ሰዎች ይህንን ፔጅ ሰብስክራይብ በማድረግ ቤተሰብ ይሁኑ። የንግግር ፍርሃታችንን የምናጠፋበት የመጀመሪያው ቴክኒክ ስሜትንና ማንነትን የምንለይ ሰዎች መሆን ነው። አብዛኞቻችሁ አስተውላችሁ ከሆነ የሆነ መድረክ ላይ ሊሆን ይችላል፣ የተለያዩ ቦታዎች ላይ ንግግር ስታደርጉ ምናልባት ፍርሃት፣ ነርቨስ መሆን፣ መጨነቅ፣ የተለያዩ ስሜቶች ከገጠማችሁ ቶሎ ብላችሁ ማንነት ለማድረግ ትቸኩላላችሁ። በሌላ አማርኛ ልክ ይሄንን ንግግር ካደረጋችሁ በኋላ ስትወጡ እኔ እኮ የንግግር ፍርሃት አለብኝ፣ እኔ እኮ እንደዚህ ነኝ፣ እኔ እኮ ንግግር ላይ ሀሳቤ ይጠፋብኛል እያላችሁ ቶሎ ብላችሁ ማንነት ታደርጉታላችሁ። ከዛ ይልቅ ግን ዛሬ ስትፈሩ ይሄ ዛሬ የተሰማኝ ስሜት ነው፣ ስለዚህ እነዚህን ስሜቶች በምን ማጥፋት እችላለሁ ስትሉ ለአእምሯችሁም ለእናንተም በጣም ቀላል ይሆናል። ምክንያቱም ነገሮችን ማንነት ካደረግናቸው ከዛ ለመላቀቅ ይከብደናል። ኢጓችንም የእኛም ፐርሰናሊቲ ተፈጥሯችንም የሆነ ነገር ይሄ የኔ ማንነት ነው ካልን ለመልቀቅ በጣም ይከብደዋል። ስለዚህ ከዚህ በኋላ ንግግር ስታደርጉ ምናልባት ፍርሃት ከተፈጠረ፣ ነርቨስ መሆን፣ መጨነቅ፣ ሀሳብ መበተን፣ ኤኒቲንግ ከተፈጠረ ይሄ ዛሬ የተሰማኝ ስሜት ነው ብላችሁ ወደ ስሜት ቀይሩት። ስሜትን ቶሎ ብላችሁ ማንነት ለማድረግ አትቸኩሉ። ሁለተኛው ቴክኒክ ደግሞ አንዳንድ ጊዜ ችግሩ ፍርሃታችን ሳይሆን የህይወታችን ዴፊኒሽን ወይም ለህይወታችን የምንሰጠው ትርጉም ነው። በነገራችን ላይ እነዚህን ሁሉ ቴክኒኮች የሚሰሩላችሁ መጨረሻ ላይ የምነግራችሁን ቴክኒክ ካደረጋችሁ ነው። ስለዚህ እስከ መጨረሻ መከታተላችሁን እርግጠኛ ሁኑ። ወደ ሁለተኛው ስመለስላችሁ ደግሞ አንዳንድ ጊዜ ችግሩ ፍርሃቱ ሳይሆን የህይወታችን ዴፊኒሽን ነው። ምናልባት ስናድግ ጨዋ ማለት ዝምተኛ፣ ብዙም አይናገር፣ ከሰዎች ጋር የማይግባባ እየተባልን እናትም ልጇን ስታስተዋውቅ፣ አባትም አሳዳጊም ማንኛውም ሰው ሲያስተዋውቅ የኔ ልጅ እኮ በጣም ጨዋ ነው፣ ብዙም አይናገርም፣ ብዙም አያወራም፣ ዝምተኛ ነው ሊሉ ይችላሉ። ሌላኛው ዴፊኒሽን ደግሞ እኛ ለራሳችን የምንሰጠው ነው። እኔ እኮ ዝምተኛ ነኝ፣ እኔ እኮ ማውራት አልችልም፣ እኔ እኮ እንደዚህ ነኝ እያለን ለህይወታችን ዴፊኒሽን እንሰጠዋለን። ከዛ ደግሞ ለሰጠነው ዴፊኒሽን ጥሩ ትርጉም እንሰጠዋለን። ዝምተኝነት ማለት ጨዋነት፣ የተረጋጋ ሰው መሆን፣ የበሰለ ሰው መሆን እያለን ዴፊኒሽን እንሰጠዋለን። ስለዚህ ልክ ንግግር ልናደርግ ስንል ዴፊኒሽናችን እኛ ንግግር ማለት በሌላ አማርኛ ዝምታ ጨዋነት ነው ካልን፣ በሌላ አማርኛ መናገር ማለት ብዙም ጥሩ አለመሆን ወይ ባለጌ መሆን የሚለውን ዴፊኒሽን ባናስብበትም አእምሯችን ያስባል። ስለዚህ ንግግር ከማድረግ ሁሌ ይቆጠባል። ሲቆጥበን ደግሞ በሚያሳዝን ሁኔታ በግልጽ አይነግረንም። ያንቺ እኮ ዴፊኒሽን ነው ችግሩ አይለንም። ምናልባት ማላብ ሊሆን ይችላል፣ ልብ መምታት ሊሆን ይችላል፣ ፍርሃት ሊሆን ይችላል። ስለዚህ አእምሯችን ከኛ ጋር የሚያወራበት መንገድ የሚፈጥራቸው ስሜቶች ናቸው። ስለዚህ ከስሜቱ ጋር ከመታገል ዴፊኒሽናችንን ለማስተካከል መሞከር። ጨዋ ማለት ዝምተኛ ማለት ሳይሆን የሰራውን ስራ በበሰለ ፕሮፌሽናል በሆነ ሪስፔክትፉል በሆነ መልኩ የሚያወራ ነው። በዚህም ቻናል ላይ ብዙ የንግግር ክህሎቶችን የሚያሳድጉ ነገሮችን ስለምናወራ በደንብ እናያቸዋለን። ጥሩ ተናጋሪ መሆን እንችላለን። ጨዋ መሆናችንን መልቀቅ አይጠበቅብንም። ስለዚህ ዴፊኒሽናችንን ማስተካከል ሁለተኛው ቴክኒካችን ነው። ሶስተኛው ደግሞ ከነፍርሃቱ መናገር ጀምሩ። አሜሪካ ዩኒቨርሲቲ ውስጥ የተደረገ ጥናት ነው። ሰዎችን ለሁለት ቡድን ይከፍሏቸዋል፣ ተናጋሪና የሚያዳምጡ ሰዎችን። ከዛ የፍርሃት መጠናቸውን ሁለቱም ግሩፕ ወይም ሁለቱም ቡድን እንዲመዝኑ ያደርጉታል። የተናገሩት ሰዎችና ያዳመጡት ሰዎች ምን ያህል ፈርተው ነበር ተብለው ይጠየቃሉ። የተናገሩት ሰዎች እኔ ከ7 እስከ 8 ከ10 እሰጠዋለሁ ወይም እመዝነዋለሁ ይላሉ። ከዛ ደግሞ ያዳመጡት እስቲ ይሄ ተናጋሪ ምን ያህል ፈርቶ ነበር፣ ምን ያህል የፈራ ይመስላችኋል ተብሎ ሲጠየቅ 3፣ 2 ቢፈራ ነው ከዛ በላይ አይሆንም ብለው ይመዝኑታል። ብዙ ጊዜ ንግግሮችን እኛ በመፍራት ምክንያት አቮይድ እናደርጋለን ወይም እናስወግዳለን። ነይ ተናገሪ እስቲ፣ መድረክ ላይ ተናገሪ፣ ኢንተርቪው ላይ፣ ሚቲንግ ላይ፣ የተለያዩ ቦታዎች ላይ ነይ ተናገሪ፣ ና ተናገር እስቲ ስንባል አይ ፈርቻለሁ ብለን እንተዋለን። አንዳንዴ የሚያዋጣው ከነፍርሃቱ ንግግር ማድረግ ነው። ምክንያቱም እናንተ ጋር ያለው የፍርሃት መጠንና ሰዎች እናንተን የሚያዩበት መጠን የተለያየ ነው። እንደው ፈጣሪ ከሰጠን በጣም ድንቁ ነገር ሰው የእኛን የውስጥ ማወቅ አይችልም። የምናስበውን ማወቅ አይችልም። ምን ያህል እንደፈራ ማወቅ አይችልም። ምናልባት እኮ እናንተ ሙሉ መድረኩን ወይኔ ምን ይሉኛል፣ ወይኔ ሀሳቤ ቢበተንስ፣ ወይኔ ጥሩ ባይሆንስ እያላችሁ እየፈራችሁ ነው። ተመልካቹ ግን ከአንድ ሀሳብ በኋላ ወደ ሌላ ሀሳብ ስትሄዱ ቀጣይ ልትሉት ያሰባችሁትን አያውቅም። እናንተ ልክ ፈርታችሁ ሊሆን ይችላል፣ ሀሳባችሁ ጠፍቶባችሁ ሊሆን ይችላል።
ሐሳቡን ትታችሁት ሌላ ሐሳብ ለምሳሌ እኔ ቴክኒኮችን የነገርኳችሁ ነው አንደኛ ሁለተኛ ሶስተኛ ብዬ የተዘጋጀውበት ቴክኒክ አለ ምናልባት ሶስተኛ ላይ ልናገር የነበረው ሐሳብ ጠፍቶብኝ አራተኛ ላይ ያለውን ሶስተኛ ላይ ያለውን አራተኛ ባድርገው እናንተ ልታውቁ አትችሉም ምክንያቱም ስክሪፕቱ ያለው እኔ ጋር ነው ስለዚህ ስንፈራ እኛ ውስጥ እንጂ ተመልካቻችን የፈራንበትን መጠን እንኳን ማወቅ አይችልም ከነፍራቱ መናገር ጀምሩ አራተኛው የንግግር ፍርሃታችንን የምናጠፋበት መንገድ ደግሞ ቦታው ላይ ቀድሞ መገኘት ነው የንግግር ፍርሃታችሁን ለማጥፋት እየሞከራችሁ ያላችሁ ሰዎች ማርፈድና በሰዓቱ መድረስ በፍጹም ለእናንተ አይደገፍም ቦታው ላይ ቀድማችሁ መድረስ ከቻላችሁ ከተመልካች ጋር ለመግባባት መሞከር እናንተ የምትመሩበት መድረክ ላይ የሚገኙ ሰዎችን ለማውራት መሞከር ያ መድረክ ላይ ስትቆሙ አእምሯችሁ የምታውቁት ቦታ ላይ እንዳላችሁ እንዲያስብ ያደርጋል አስተውላችሁ ከሆነ ፍርሃታችሁ የምታውቋቸው ሰዎች አካባቢ ሲሆን ይቀንሳል ምንም የማታውቁት ሰው ከሆነ ግን የበለጠ ይጨምራል አንዳንድ ጊዜ ግን መገኘት የማንችልባቸው ቦታዎች አሉ ለምሳሌ ኢንተርቪው የሚደረግ ሰው ቢሮ ሄዶ ማስፈቀድ አይችልም ዛሬ ለማመድ ስለሆነ እስኪ ቢሮአችሁን አንዴ ፍቀዱልኝ ብለን ማስፈቀድ አንችልም ለዚህ መፍትሄው ምንድነው ቪዥዋላይዝ ማድረግ ነው ፈጣሪ ከሰጠን ድንቁ ጥበባችን በአእምሯችን ቦታው ላይ ሳንሄድ ቦታው ላይ እንደሄድን አድርገን መሳል ማሰብ እንችላለን ስለዚህ ስትለማመዱ ቦታው ላይ እንዳላችሁ አድርጋችሁ መለማመድ በጣም ብዙ ሰው የሚሳሳተው ለመድረክ እየተለማመደ ቁጭ ብሎ ንግግር እያደረገ ይለማመዳል ለሆነ ቦታ እያወራ ለሚለማመደው በውስጡ ብቻ ይለማመዳል ያ ቦታው ላይ ስትሄዱ እንድትፈሩ እንድትደነግጡ ያደርጋችኋል ምክንያቱም አእምሯችሁ የተዘጋጀው ለዛ ቦታ ስላልሆነ ፋሚሊየር ለመሆን ወይም ከቦታው ጋር ለመታወቅ ለመዋሃድ ስትለማመዱ እንደ ቦታው አድርጋችሁ ተለማመዱ ለመድረክ ከሆነ ቆማችሁ 1000 ሰው እያዳመጣችሁ እንደሆነ ስላችሁ ምናልባት ሶሻል ሚዲያ ለመስራት የምትፈልጉ ሰዎች ከሆናችሁ ደግሞ ሶሻል ሚዲያ ላይ ለካሜራ ስለሆነ ካሜራ ፊት ተለማመዱ ስትለማመዱ ስልካችሁን አብርታችሁ ቦታው ላይ ለመለማመድ ሞክሩ እንዳልኳችሁ ግን ቦታው ላይ ለምሳሌ ካሜራ ማብራት ማንችል ከሆነ አብዛኞቻችን ግን ስልክ ስላለን ይሄንን የምታዩት በስልክ ነው እርግጠኛ ነኝ መለማመድ ትችላላችሁ ምናልባት ግን ቦታው ላይ መሄድ ለማንችልባቸው ቦታዎች ቪዥዋላይዝ በማድረግ ወይም በአእምሯችን ቦታው ላይ እንዳለን አድርገን በመሳል መለማመድ ፍርሃታችን እጅግ በጣም ይቀንሰዋል ወደ አምስተኛው ቴክኒክ እንሄዳለን አምስተኛው ቴክኒካችን ደግሞ ትኩረታችንን መቀየር ነው አስተውላችሁ ከሆነ ስትፈሩ ሁሌ እኔ ስለምትሉ ነው ሰው ምን ይለኛል ፊቴ ጥሩ ባይሆንስ አነጋገሬ ጥሩ ባይሆንስ ዩሲ እኔ ነው ሁሉ ጊዜ የሚፈሩ ሰዎች እኔ ስለሚሉ ነው ስለዚህ ትኩረታችንን እንቀይርና ሰዎችን እንዴት ኢምፓክት ልፍጠር ለምሳሌ ይሄንን ቪዲዮ ስሰራ እኔ ካልኩኝ የበለጠ እንድፈራ ያደርገኛል ግን አላማዬ እናንተን ከንግግር ፍርሃት ማውጣት ነው ስለዚህ ዩሲ ስለኔ ሳይሆን እያሰብኩ ያለው ስለናንተ ነው እንዴት አድርጌ ሰዎች እንዳይፈሩ ላድርጋቸው ብዬ እያሰብኩ ነው ማውራው ሁሌ እኔ ካልን በጣም እንድንፈራ ያደርገናል ስለዚህ ትኩረታችንን እኔ ከሚለው ወደ ሰዎች ማተኮር በጣም ለውጥ እንድናመጣ ያደርገናል እዚህ ላይ አንድ ታሪክ ላካፍላችሁ አንድ አባት ናቸው በአካባቢው የሚገኙ ብዙ ሰው የሚያማክራቸው ጥበበኛ በእድሜ የሚገፉ ስለሆኑ በጣም ብዙ ምክሮችን የሚሰጧቸው አባት ናቸው የሆነ ልጅ በጣም ይጨነቅና ወደ እሳቸው ይመጣል እኔ በጣም በህይወቴ ተስፋ ቆርጫለሁ ራሴን ለማጥፋት ደጋግሜ ሞክሬያለሁ እያለ በጣም ህይወቱ ላይ ያሉ የተለያዩ ችግሮችን ይነግራቸዋል ከዛም እኛ አባት በደንብ ካዳመጡት በኋላ እስቲ ልጄ ተነስና እዚህ ቤት ውስጥ ያሉ ቀይ ቀለሞችን ቆጥረህ ንገረኝ ይሉታል ልጁም እጅግ በጣም ይናደዳል እንዴ እኔ ራሴን ላጠፋ ነው ያልኳቸው እሳቸው ጭራሽ ቀይ ቀለም ቁጠር ይሉኛል እንዴ ይላል ግን ምንም አላላቸውም ያው ስለሚያከብራቸው ዝም ብሎ እሺ ብሎ ታዞ ክፍሉ ላይ ያሉትን ቀይ ቀለሞች ቆጥሮ ይመጣና ብዙ ቀይ ቀለም አለ ይሄው ያልጋ ልብሱ ቀይ ነው ትራሱ ቀይ ነው እነዚህ ነገሮች ቀይ ናቸው ያሉ እዛ ቤት ውስጥ ያለውን ቀይ ነገሮች ይነግራቸዋል ከዛ በል አሁን ደግሞ ሰማያዊ ቀለም ንገረኝ ይሉታል ልክ ሊነሳ ሲል አይ ተነስታ አይደለም ሰማያዊ ቀለሞችን ኦሬዲ ቀይ ልታይ ስትሄድ አላየህም እንዴ ይሉታል ልጁም አይ እኔ ሰማያዊ ቀለም እንዳለ ራሱ አላየውም ይላሉ እኛ አባትም በነገራችን ላይ እዚህ ቤት ከቀይ ቀለም ይልቅ ሰማያዊ ቀለም ይበዛል ይሉታል አያችሁ ብዙ ጊዜ ትኩረታችን ያለው ኔጌቲቭ ነገር ላይ መፍራት ላይ ከሆነ የምናየው ቀይ ቀለሙን ብቻ ነው ስለዚህ ወደ ሰማያዊው ትኩረት ማድረግ ነው ወደ ጠንካራ ጎናችን ወደ ሰዎች ወደ ተለያዩ ነገሮች ስለዚህ ፍርሃቱን ማጥፋት ሳይሆን ቀይ ቀለሙን አናጠፋውም ግን ሰማያዊውን አብዝተን ማየት እንጀምራለን ያ ማለት ቀይ ቀለም የለም ማለት አይደለም ግን እኛ ትኩረታችን ያለው ሰማያዊው ቀለም ላይ ወይም መፍጠር የምንፈልገው ኢምፓክት ላይ ከሆነ ፍርሃታችን ይጠፋል አሁን ወደ ዋናው ቴክኒካችን መተናል ስድስተኛው ቴክኒካችን ተአምር መጠበቅ ማቆም ነው አሁን እናንተ እነዚህን ሁላ ቴክኒኮች ከሰማችሁ በኋላ ድሮ በምታውቁት መንገድ ከቀጠላችሁ እመኑኝ ፍርሃታችሁ አይጠፋም ፍርሃታችሁ እንዲጠፋ ከፈለጋችሁ እዚህ ቪዲዮ ላይ ያያችኋቸውንም ቴክኒኮች የተለያዩ ቦታዎች ላይ የምታዩዋቸውን ቴክኒኮች ተጠቀሙበት ለውጥ ያለው ስንጠቀምበት ነው ስለዚህ መጠቀም ላይ በደንብ ትኩረት አድርጉ ሌላው ደግሞ በደንብ ተዘጋጁ የትኛው መድረክ ሲኖርባችሁ አብዝታችሁ ከተዘጋጃችሁ ፍርሃታችሁ በደንብ መጥፋት ይችላል ምክንያቱም ፍርሃት የሚጠፋው ያንን ነገር በደንብ በማወቅ ማስረዳውን ነገር
በደንብ ከተረዳሁትና ካወቅኩት ፍርሃቴ ጠፍቶ ዘና ብዬ እንዳወራ በደንብ ያግዘኛል። ስለዚህ መዘጋጀት ላይና ቴክኒኮቹን መጠቀም ላይ በምንም ተአምር እንዳትደራደሩ። እነዚህን ቴክኒኮች በደንብ ከተከተላችሁ የንግግር ፍርሃታችሁ እንደሚጠፋ በጣም እርግጠኛ ነኝ። በሌላም ጊዜ እንደዚህ አይነት ጠቃሚ ሀሳቦችን ይዤላችሁ እመጣለሁ። ይህንን ሀሳብ ከወደዳችሁት ላይክ ማድረግ፣ ኮመንት ማድረግ፣ ለተለያዩ ሰዎች ሼር ማድረግ እንዳትረሱ። ዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።